ነገ ለሚባለው ቀን አትጨነቁ። ለቀኑ ለነገ ለሚባለው ቀን የራሱ ክፋት ምን ያደርገዋል? ይበቃዋል። ስለ ነገ አታስቡ፣ አትጨነቁ፣ ግራ አትጋቡ፣ ምን እንሆናለን አትበሉ። ነገ የእናንተ አይደለም። እስቲ ነገ የኔ አይደለም በሉ። ነገ የማን ነው? እግዚአብሔር ነው። ኢየሱስ ጌታ ነው። ነገ የሰው አይደለም። ነገ የእናንተ አይደለም። ነገ የኔ አይደለም። ነገ እግዚአብሔር ነው። እግዚአብሔር ነገን አይቶ የጨረሰ አምላክ ነው። እኛ እዚህ ጋር ቆመን እንጨነቃለን። ነገ እንዴት ነው መሆነው? ነገ እንዴት ነው መወጣው? እንዴት ነው ምኖረው? እንዴት ነው በዚህ ኑሮ ውድነት ምኖረው? እንዴት ነው መማረው? እንዴት ነው መመረቀው? እንዴት የሰው ልጆች ብዙ የሚያስጨንቃቸው ነገር አለ። ከሚያስጨንቃቸው ነገር ውስጥ አንደኛው ነገ ነው። የወደፊት ጥያቄ ነው። እንዴት የሚል ጥያቄ። ኢየሱስ ጌታ ነው። እነዚህ ጥያቄዎች ደግሞ ሁሉ ጊዜ የሚመጡት ከማን ነው? ከዲያብሎስ ነው፣ ከሰይጣን ነው። ኢየሱስ ጌታ ነው። ከሰይጣን ነው የሚመጡት። የሰው ልጅ በጭንቀት ውስጥ መኖር ሲጀምር ነገ ላይ እየኖረ ነው፣ ዛሬን ሳይሆን ነገን እየኖረ ነው። የሰው ልጅ በፍርሃት መኖር ሲጀምር ዛሬን ሳይሆን ነገውን እየኖረ ነው ያለው። የሰው ልጅ በሪግሬት ወይም ደግሞ በጸጸት መኖር ሲጀምር ደግሞ ትላንቱ ላይ ነው ያለው ገና። ኢየሱስ ጌታ ነው። ዛሬ ላይ እየኖረ ያለው ሰው ምትለዩት እንዴት ነው? ደስተኛ ነው። ደስተኛ ነው። ስለ ትላንት አልፏል። ስለ ነገ አያውቅም። የሚያውቀው ዛሬን ነው። በህይወት እንዳለ የሚያውቀው ዛሬን ነው፣ እየተነፈሰ እንደሆነ። ስለዚህ ምንድነው የሚሆነው? ደስተኛ ነው የሚሆነው። ብዙ ጊዜ ትልልቅ ሰዎች እንትን ይላሉ፣ ይናገራሉና ህፃናቶች አይጨነቁም፣ ህፃናቶች በቃ ምንም ጭንቀት የለባቸውም ይላሉ። ይቀናሉ አይደለ? ተመልሼ ልጅ በሆንኩኝ ምን አለ እንደ ልጅ በሆን ምን አለ ይላሉ ሰዎች። ለምን ይመስላችኋል? ህፃናቶች ስለ ትላንት የሚያስቡት ነገር አለ። ትላንት ስላጠፉት ጥፋት ያስባሉ። ትላንት ስለተሳሳቱት ስተት ያስባሉ። አያስቡም። ነገ ደግሞ ምን በላለው? ወይኔ ሲነጋ ማን ነው ትምህርት ቤት ክፍያ የሚከፍልልኝ? ወይኔ ምንድነው ነገ ምሳ የሚሰራው? ወይኔ ከየት አምጥቼ ነው ቤት ኪራይ የሚከፍለው? አንድ ነገር ያስባሉ። በጦርነት ሀገር ለጥ ብለው ይተኛሉ። ኢየሱስ ጌታ ነው። ምንን እየኖሩ ስለሆኑ ነው? ዛሬን። እግዚአብሔር የሰጠን ቀን ዛሬ ነው ይላል መጽሐፍ ቅዱስ መዝሙር ላይ ሲናገር። በመዝሙር 118 ላይ ሲናገር ምን ይላል? እቺ እግዚአብሔር የሰጠን ቀን ናት፣ ደስ እንሰኝባት ይላል። ሰይጣን ለሰው ልጆች ምን ሊያረግ ይመጣል ይላል? ሊሰርቅ፣ ሊገድል፣ ሊያጠፋ አይደለም ይመጣው። ከሚሰርቀው ነገር ብርና ወርቅ ሀብት ብቻ አይደለም። ሰይጣን ጤና ምናምን ብቻ አይደለም የሚሰርቀው፣ ዛሬያችሁን ይሰርቃል። ዛሬን እንዳትደሰቱ፣ ዛሬን እግዚአብሔር እንዳታከብሩ